ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። የአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች እንዲነሱ ውሳኔ ያሳለፈ። በኢትዮጵያ የሴቶች ገላን እንደ ጦር መሳሪያ መጠቀምን ፊት ለፊት ልንጋፈጠው ይገባል ተባለ። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች እንዲነሱ ውሳኔ ያሳለፈ። የአማራ ክልል ገቢ ለማሰባሰብ በሚል ምክንያት የተዘረጉ ህገወጥ ኬላዎች ሙሉ በሙሉ እንዲነሱ ውሳኔ ማሳለፉን አስታወቀ። ይህን ያስታወቀው የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ በክልሉ ለሚገኙ ለሁሉም ዞን እና የከተማ አስተዳደር ገቢዎች መምሪያ ረቡዕ ህዳር 17 ቀን 2018 ዓ.ም በጻፈው ደብዳቤ ነው። ቢሮ በደብዳቤው በክልሉ በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን በማስተጓጎል በማዘግየትና ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነትን በማባባስ ሸማቾች ላይ ጫና አሳድሯል ብለዋል። በዚህም የክልሉ የኢኮኖሚ እንቅስቃሴ በመገታቱ ምክንያት እነዚህ ኬላዎች የተነሱ ስለመሆኑ የአማራ ብሔራዊ ክልላዊ መንግስት የሰላምና ጸጥታ ቢሮ ህዳር 5 ቀን 2018 ዓ.ም በጻፈው ደብዳቤ ለክልሉ ገቢዎች ቢሮ ማሳወቁን ገልጸዋል። የደን ምርቶች፣ የግብርና ምርቶች፣ የማዕድን፣ የእንስሳት፣ የጫትና ማንኛውም የኢንዱስትሪ ምርት በሚጫንበትና በሚራገፍበት ቦታ ላይ ያለ ከተማ አስተዳደር ወይም መዘጋጃ ቤት ብቻ በየከተማው የታሪፍ ምጣኔ መሰረት ክፍያውን መሰብሰብ እንደሚችል የተደነገገ ቢሆንም በተለያዩ ቦታዎች ኬላ በመዘርጋት የምርት እንቅስቃሴን በማስተጓጎል በየከተማው ተደራራቢ ክፍያ እየተጠየቀ ይገኛል ሲል ጠቁመዋል። በመሆኑም የሲጫን ሲራገፍ አገልግሎት ክፍያና ሌሎች ክፍያዎችን ለመሰብሰብ በሚል ምክንያት ከሚጫንበትና ከሚራገፍበት ቦታ ውጪ በተለያዩ ከተሞች መውጫና መግቢያ በር የተሽከርካሪ እንቅስቃሴ በሚበዛባቸው ቦታዎችና በማንኛውም የገጠር ቀበሌዎች በህገ ወጥ መንገድ የተቋቋሙ ኬላዎችን ከሚመለከተው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱ መደረግ ይኖርበታል ብለዋል። ቀደም ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር በተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ ማሳለፉ ይታወሳል። የክልሉ መንግስት አርብ ህዳር 5 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በየአካባቢው ተቋቁመው ነፃ የምርት ዝውውርን የሚያደናቅፉ ህገወጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት መፍጠራቸውን ገልጸዋል። ከዚህ በፊት በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን ያስታወሰው የክልሉ መንግስት መግለጫ፣ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ አለመሆኑን ገልጸዋል። ይህ መዘግየት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው መግለጫው፣ ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በየመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው ወስኗል ብለዋል። ከ10 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ1 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። አገልግሎቱ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን መቆየቱን ገልጸዋል። በዚህም 24 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። በክትትሉ የስፖርት አወራራጅ ድርጅቶቹ የሚሰበስቡበትና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው፣ በክሪፕቶረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸው መረጋገጡን አስታውቋል። ድርጅቱ ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት
መሰረት የማይሰሩ ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ መሆኑና በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው ተገኝተዋል ተብለዋል። በህጋዊነት ሽፋን ፈቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል። ፊንቴክ ወይም አግሪጌተር የሚባሉ የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆኑም የደንበኛን ምስጢር መጠቀም የሚል ሙያዊ አሰራርን እንደ ሽፋን መጠቀማቸው አገልግሎት መስሪያ ቤቱ አመልክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖች በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንዲውል አገልግሎቱ ገልጸዋል። በኢትዮጵያ የሴቶች ገላን እንደ ጦር መሳሪያ መጠቀምን ፊት ለፊት ልንጋፈጠው ይገባል ተብሏል። በዓለም አቀፍ ደረጃ ጾታን መሰረት ያደረገ ጥቃትን የመከላከል የ16 ቀናት ዘመቻ እየተከበረ በሚገኝበት በሴቶችና በሴት ልጆች ላይ በፍጥነት እየጨመረ የመጣውን ዲጂታል ጥቃት አደጋ በትኩረት እያሳየ ባለበት ወቅት ኢትዮጵያ ግን እጅግ ተቃራኒ በሆነ ሁኔታ ላይ ትገኛለች። በኢትዮጵያ ሴቶች ላይ የሚደርሰው እጅግ አሰቃቂና ሰፊ የሆነው ጥቃት እንደቀጠለ ነው። በጦርነት ውስጥ አስገድዶ መድፈርን እንደ ጦር መሳሪያ መጠቀም ያለማቋረጥ ከመቀጠሉን ባሻገር የተጠያቂነት ጉዳይ ተዘንግቷል። በኢትዮጵያ እጅግ ጭካኔ በተሞላበት መልኩ ጾታዊ ጥቃት እንደ ጦር መሳሪያነት መጠቀም የቀጠለበት ምክንያት ምንም አይነት ተአማኒነት ያለው የፍትህና የተጠያቂነት ስርዓት ስለሌለ ነው። በኦሮሚያ፣ በአማራና በትግራይ የተፈጸሙ ወንጀሎች ስፋትና ክብደት ግልጽ ቢሆንም የህግ እርምጃ ግን ሙሉ በሙሉ ሊባል በሚችል ደረጃ የለም። ጾታን መሰረት ያደረገ ጥቃትን በአግባቡ ለመዋጋት የሚደረገው ጥረት እየተፈጸሙ ያሉትን ግፎች የፈጻሚዎችና የአስፈጻሚዎች ተጠያቂነትን ለማስፈን መጀመር አለበት። በአጽንኦትና በአስቸኳይ ከማይታወቁ የኢትዮጵያ ሴቶችና ልጃገረዶች እውነታ ጋር ያልተገናኘ ተምኔታዊ ሆኖ ይቀራል። የኢትዮጵያ የወደፊት ዕጣ ፈንታ እነዚህን ወንጀሎች ለመጋፈጥ ባላት ፈቃደኝነት ላይ የተመሰረተ ነው።